ጉዞ ወደ 4 ኪሎ የዛሬው ይለያል። እስክንድር ረግጦ ወጣም። አብይ አበደ። ፋኖ ድል በድል ሆነ። ጉዞ ወደ 4 ኪሎ ተጀምሯል። ክቡራትና ክቡራን አድማጮቼ አሁን ላይ ያልታሰበው ነገር በሙሉ ሆኗል፣ ተፈጥሯል። የ4 ኪሎ ጉዞ መንገድ ላይ ሆኗል። አሁን ላይ ሙሉ መከላከያው መንገድ ላይ እየተጠረገ ይገኛል። ፋኖ ፊት ለፊት የሚገድበውን ኃይል እንዳለ እየደረማመሰ አዲስ አበባ ጥቂት ኪሎ ሜትሮች ብቻ እንደቀሩትም መረጃው ደርሶናል። እስክንድር ሁሉም ተባብሯል፣ አንድነት ፈጥሯል። እስክንድር ሙሉ ለሙሉ ቆርጧል። አሳያችኋለሁ 4 ኪሎ በዚህ ሳምንት ውስጥ እገባለሁ ብሏል። ይገባል ወይንስ ደግሞ አይገባም የሚለውን እናየዋለን። አብይ አህመድ ይህንን ሲያይ በዝግ ፓርላማ ሰብሷል። እነ ብርሃኑ ጁላ በእጅጉ ተጨንቋል። ጁላ ምን እንደሚያደርግም ጠፍቶታል። በስብሰባው እንኳን አልተገኘም። ብርሃኑ ጁላ እንዲፈለግ አብይ ትዕዛዝ አውጥቷል፣ አስተላልፏል። የአፋብሃ የጎጃም አገው ምድር ክፍለ ጦር ጥምር ጦር አቸፈር ወንድዬ አቤ ጉበኛ ብርጌድ ላይ ታላቅ ጀብዱና ድልን ተቀዳጅቷል። ከሐሙሲት በመነሳትም ወደ ልምታን የተንቀሳቀሰው የጠላት ኃይል በክፍለ ጦሩም ጥምር ጦር ትልቅ የሆነ ድባቅ ተመቷል። በክፍለ ጦሩ ሰብሳቢ የተመራውን ጥምር ጦሩን ልምታን ላይ ከፍተኛ የሆነ ጠላት ኪሳራ ያደረሰበት ሲሆን ጠላት የወገን ምት መቋቋም ሲያቅተው ወደ ሐሙሲት ፈርጥጦ ለመግባት ተገዷል። ጥምር ጦሩም በጠላት ላይ ከፍተኛ ኪሳራ ያደረሰ ሲሆን ሁለት የጠላት ኃይል ወዲያው ሲሸለፍ ብዛት ያለው የጠላት ኃይል ቁስለኛ ሆኗል። ከዚህ በተጨማሪ አጥቦ አይለብስም ሚሊሻ እግሬ አውጪኝ ብሎ የፈረጠጠ ሲሆን ብዛት ያለው አጥቦም አይለብስም ሚሊሻ ሙሉ ለሙሉ በትንትን ወጥቷል። በያ በኩል ደግሞ አገዛዙን በገንዘብ አታሎ የወሰዳቸውን ወጣቶች መረሸኑን ታውቋል። በፋኖም የተለያዩ አደረጃጀቶች ስር የተጠረነፉ ወጣቶችን በገንዘብ እያማለለን ከወሰደ በኋላ እንደሚረሽን ከድርጊቱ አምልጠው የወጡ ወጣቶች ቃላቸውን ለሚዲያችን ሰጥቷል። በተለይም በፋኖነት ለመታገል በስልጠና የተሰባሰቡ ወጣቶችንም በትግል ውስጥ ሆነው ያለ መሳሪያም ዶሌ ሆነው የሚታገሉ ወጣቶችንም መሳሪያ እንሰጣቸዋለን፣ ብር ሰጥተን ወደ ቤተሰቦቻችሁ እንልካቸዋለን በሚል የካድሬ ማታለያም እየሰበሰቡ እንደሚረሽኑ ታውቋል። ከቀናት በፊት አንድ የአገዛዙ ወታደራዊ አመራርም ወደ ቅርብ ወዳጁ ስለ ድርጊቱ አፈጻጸም የተናገረ ሲሆን በቅርቡ ከአገዛዙ ካምፕ አምልጠው ፋኖን የተቀላቀሉ ወጣቶችም ከረሸና አምልጠው እንደመጡም ተናግሯል። በቅርቡም በማታለያ ተይዘው የነበሩ 13 ወጣቶችም ቃል የተገባላቸውን 94 ሺህ ብርን ከተቀበሉ በኋላ ገንዘቡን ለቤተሰቦቻችሁ እንድትልኩ ወደ ባንክ እንውሰዳችሁ በማለት በፓትሮል ወዳልታወቀ ስፍራ ወስደው 11ን እንደረሸኗቸውና ቀሪ ሁለቱ በተአምር ተርፈው ፋኖን እንደተቀላቀሉ ወታደራዊ ምንጮቻችን አረጋግጠዋል። በተያያዘ መረጃም አገዛዙም በአማራ ምድር የሚገኝ የትኛውም ወጣት በብሔራዊ ውትድርና ምልመላ ስም እየሰበሰበም የመሳርና የመረሸን ሰፊ እቅድ እንዳለውም ተገልጿል። ይህንን ድርጊት የተቃወሙ የአገዛዙ ወታደራዊ አባላትም እየተለቀሙ እየታሰሩ ይገኛል። ሌላ በኩል የድል የሆነ ዜና ተሰምቷል። የአማራ ፋኖ ብሔራዊ ኃይልም አፋብሃን ዘመቻ የቋራን ቃል ኪዳንም በሚል የቋራን ቃል ኪዳንና የአንድነት የቃል ውህደታችንና የአንድነት የጽናት ኃይላችን ውጤት ማሳያ መሆኑን በማሰብ በጎንደር ቀጠናም የሜጀር ጀነራል ውባንት አባተ አንደኛ ኮር በአንበሳሜ ወረዳ አርብ ገበያ ላይ ሰፍሮ የነበረውን የብርሃኑ ጁላ ሰራዊትም ከፍተኛ የሆነ መብረቃዊ ጥቃት አድርሶበታል። በአንበሳሜ ወረዳም አርብ ገበያ ውስጥም መሽጎ የነበረውን ጠላትን በጉና ክፍለ ጦር አንበሳው ስቴዲንሳ ብርጌድ ከአርበኛ ገብረ መስቀል ብርጌድ ታቦር ሻለቃም ከመቅደላ አምባ ብርጌድ ገብርዬ ሻለቃን ከካሲ ክፍለ ጦር ቴዎድሮስ ብርጌድ ጣና ገላውዲዮስ ክፍለ ጦር ሜጀር ጀነራል ውባንት አባተን ከወርዋሪ ክፍለ ጦር በጋራ በመሆንም ሙሉ ለሙሉ ሲደቁሱትና ሲያሹት አርፍደው አርብ ገበያን በወገን ኃይል ቁጥጥር ስር ማድረግ ተችሏል። ገዳዩና ዘራፊው የብርሃኑ ጁላ እስረኞች አስክሬናቸውን እያንጠባጠቡም በኮንክሪት ወደ ሰሩት ከአርብ ገበያም በቅርብ ርቀት ወደሚገኘው ወልዴ ተራራ ፈርጥጦ ቦታ ይዟል። ሙሉ ለሙሉ ተቀጥቅጧል።
ይህ ተስፋ የቆረጠው የብርሃኑ ጁላ ሰራዊትም 2 ሲኖ ቁስለኛና ከፍተኛ ቁጥር ያለው አስክሬን ተሸክሞ ወደ አንበሳሜ ተመልሷል። በተጨማሪም ደፋርጣም ወረዳም በሀደረ ማርያም በሚባል የቀበሌ ከተማ ላይም ሰፍሮ የነበረውን ሚኒሻና አድማ ብተና የገብረ መስቀል ብርጌድም ጣይቱ ሻለቂያ ዙሪያውን በማፈን አሳሩን ሲያሳዩት ውለው በሀደረ ማርያምን በቁጥጥር ስር አድርገዋል። በአውደ ውጊያም የተሰዉ ናቸው። ይህ የጥምር ኃይልም ሲመራ የነበረው በቡናው መብረቅ በአርበኛ ቢራራ ደምሴ የሜጀር ጀነራል ውባንታ አባተ አንደኛ ኮር ዘመቻ መምሪያ በወጣቱም ብላቴና በሩቁ አሳቢው አርበኛም አለሙ አማነ አንተም የሜጀር ጀነራል ውባንታ አባተ አንደኛ ኮር ሰብሳቢና በአርበኛ በላይነው ዳኘው የሜጀር ጀነራል ውባንታ አባተ አንደኛ ኮር ወታደራዊ አዛዥ አማካኝነት ነው በነበረው ግዳጅ ጠላት አካላዊም ሞራላዊና ከፍተኛ የሆነ ቁሳዊ ኪሳራ ደርሶበታል። በዛሬው ዕለትም ደግሞ የቡና ክፍለ ጦር ገብረ መስቀል ብርጌድ ዓለም ሳጋ ላይ ከ2 ሻለቆች ከሻለቃ ቸሩን ገብረ መስቀል የሚመራው አንጋፋውና ነባሩ ሻለቃ ጋሁት ሻለቃና በዲያቆን እበየ ካሰው የሚመራው ኮከብ ሻለቃም የተውጣጣ ኃይል ደፈጣ በመጣል ጠላትን ሲቀጡትና ሲገርፉት አርፍደዋል። በተጨማሪም በዲያቆን አበየ ካሰው የሚመራው ሻለቃ ኮከብ ሻለቃ አንዷ ሻምበል በፓትሮል ሲንቀሳቀስ የነበረውን የጠላት ኃይልም ሙሉ ለሙሉም ደምስሶታል። በዚህም ሙትና ቁስለኞች አድርገውታል። በደፈጣውም 7 ቁስለኛና 3 ሙት ተቀብሎ የመጣው ፍቅረኛው ወደ መጣበት ተመልሷል። በዚህ የተናደደውና ሽንፈቱን ሁሌም በንጹሃኑ ላይ መበቀልና መመለስ ባህልና ችሎታው የሆነውን ፍቅረኛው ሲመለስ እናንተ ናችሁ ያስመለሳችሁ፣ እናንተ ናችሁ ያስመታችሁን በማለት 5 ንጹሃንን ፋርጣ ላይ ወስደው እንዳሰሩን መረጃው በስፋትን እየተናፈሰ ይገኛል። አቋሙ የወረደው የመከላከያ ሰራዊቱን በሰሜን አቸፈር ወረዳ በዳርፉር ቀበሌ ዝቸራ አካባቢ የመሸገው ሰራዊትን በአውደ ውጊያ የተመረውን የአብይ አህመድ ወንበር አስጠባቂ ሰራዊት ስርዓቱን እየከዳ ወደ ፋኖ እየተቀላቀለ ነው። አሁን ላይ በየቀኑ በርካታ ከተሞች በፋኖ ቁጥጥር ስር እየገቡና በመከላከያ ሰራዊቱ እጅ ላይ የነበሩ በርካታ ከተሞችን ከመከላከያ እጁ እየወጡና በፋኖ ቁጥጥር ስር እየገቡ ይገኛል። አሁን ላይ መከላከያ ሰራዊቱን የሚይዘው የሚጨብጠው ነገር በሙሉ ጠፍቶበታል። ሙሉ ለሙሉ ንጹሃን ላይ ኃይሉንና በትሩን እያሳረፈ ይገኛል። ፋኖን ግን ምንም ቢችለው አልቻለም። ሁሉም በአንድነት ተባብረዋል። አሁን ላይ የሚወጡ መረጃዎች በሙሉም የድል ሆነዋል። አንደኛውም የድል መረጃዎችም በስፋትም እንደወጡና የአማራ ብሔራዊ ኃይል በጎጃም ቀጠና ምልምል ፋኖዎችን በስፋት እያስመረቀ መሆኑ ታውቋል። በአማራ ፋኖ ብሔራዊ ኃይልም በጎጃም ቀጠና የጃዊ መተከል 4ኛ ክፍለ ጦር አንድነት ብርጌድ ለወራት ያሰለጠናቸውን የፋኖ አባላትን አስመርቋል። እንደሚታወቀው የአማራ ፋኖ ከውጊያ ጎን ለጎን ወታደራዊ ጥበብን የተካምን በእግረኛና በኮማንዶ የሰለጠኑም ብቁ የፋኖ ሰራዊትን እየገነባ ይገኛል። በዚህም መሰረት የደምስ ሻለቃ ከውጊያው ጎን ለጎን ብቃት ያላቸውን ወጣቶች በማሰልጠንም በደማቅ ሁኔታ አስመርቋል። ክቡራትና ክቡራን እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ምስጋናዬ ከልብ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር፣ ኮሜንት ላይ የተሰማችሁን ሐሳብ አስተያየት አስቀምጡልን። ቸር ቆዩልን።